ጤና ይስጥልን። ፍቅርና ሰላም ለእናንተ ይሁን። የዋልዛ ሚዲያ ቤተሰቦች፣ የጥበብ የታሪክና የእውነት አፍቃሪዎች በያላችሁበት ሰላማችሁ ይብዛ። ከኛ ጋር ስለሆናችሁ ስለምታበረታቱንና ስለምትከታተሉን ከልብ እናመሰግናለን። የዛሬ ቆይታችን ደግሞ ለየት ያለ ነው። እናንተ ብቻ አብራችሁን ቆዩ። ቀይ ባህር ያላራቃቸው መንታ ታሪኮች፣ የኢትዮጵያና የየመን ዘመናት የተሻገረ ትስስር። በዓለም ካርታ ላይ ቀይ ባህርና የኤደን ባህረ ሰላጤ ኢትዮጵያንና የመንን የሚለዩ ቢመስልም የታሪክ መዝገብ ግን ሌላ እውነት ይነግረናል። እነዚህ ሁለቱ ሀገራት በባህር የተራራቁ ሳይሆኑ በሺህ የሚቆጠሩ ዓመታት የታሪክ፣ የደም፣ የባህልና የንግድ ሰንሰለት የተጋመዱ የጥንታዊ ስልጣኔ መንትያዎች ናቸው። ዛሬ ለዋልዛ ሚዲያ ተከታታዮች በኢትዮጵያና በየመን መካከል ያለውን በጊዜ ማዕበል ያልደበዘዘውን ያንን አስገራሚ ትስስር ወደ ኋላ ተጉዘን ቡናችንን እየጠጣን አብረን እንቀኛለን። ታዲያ ቡና የመንና ኢትዮጵያ ምን አገናኛቸው? አብራችሁን ስትዘልቁ ትሰሙታላችሁ። የቡና ስደትና የኢትዮጵያ የመን የሺህ ዓመት ፍቅር ከዚህ ይጀምራል። ቡና መጠጥ ብቻ አይደለም። ዛሬ ሁላችንም በየቤታችን በክብር የምናፈለውና የምንጠጣው ቡና የሁለት ሀገራት ታሪክ፣ ባህልና ስነ ልቦና የተገመደበት ሚስጥራዊ ድልድይ እንጂ። ዛሬ የቡናን ጉዞ ከኢትዮጵያ ጫካዎች እስከ የመን ወደቦች ድረስ ያለውን አስገራሚ ታሪክ እንቃኛለን። መነሻው ከከፋ ጫካዎች የሆነው ቡና ታሪኩ የሚጀምረው በኢትዮጵያ ደቡብ ምዕራብ ክፍል በካፋ በረሃማ ባልሆኑ ለምለም ደኖች ውስጥ ነው። እረኛው ካሊድ ፍየሎቹ አንድን ፍሬ ተመግበው ሲጨፍሩ ካየበት ቅጽበት ጀምሮ ቡና የኢትዮጵያዊነት መታወቂያ ሆነ። ሆኖም ቡና በጫካ ውስጥ የታሰረ ሚስጥር ሆኖ አልቀረም። ቀይ ባህርን ተሻግሮ ዓለምን ለመውረር ጉዞውን ጀመረ፣ ከባህር ማዶ እስከ የመን። ቡና ከኢትዮጵያ ተነስተው ወደ የመን በሚሻገሩ ነጋዴዎችና መንገደኞች አማካኝነት ቀይ ባህርን ተሻገረ። የመን በደረሰ ጊዜ ግን አዲስ መልክን ያዘ። በየመን የሚገኙ የሱፊ መነኮሳት ቡናን ለጸሎትና ለሌሊት ትጋት እንደ ትልቅ ረዳት ተቀበሉት። ቃህዋ የሚለው መጠሪያም በየመን ምድር ተወለደ። ኢትዮጵያ የቡና እናት ብትሆንም የመን ደግሞ ለዓለም ያስተዋወቀች አሳዳጊ ሆነች። አልሙሃ የዓለም ቡና ማዕከል። የዛሬው የካፌ ሞካ መጠሪያ ስያሜውን ያገኘው በየመን ከምትገኘው ጥንታዊት የሞካ የወደብ ከተማ ነው። የንግድ ሚስጥሩ እንዲህ ነው። ለዘመናት ቡና ከዓለም ሁሉ ተደብቆ በዚች ከተማ በኩል ብቻ ይወጣ ነበር። አረቢካን ስንመለከት ደግሞ በዓለም ላይ በጣሙ የሚታወቀውና አረቢካ ኮፊ ተብሎ የሚጠራው የቡና ዝርያ ስሙን ያገኘው የመናውያን ወይም አረቦች ቡናውን ከኢትዮጵያ አምጥተው በስፋት ስላመረቱትና ለዓለም ስላከፋፈሉት ነው። የመንትያዎችን የቡና ስነ ስርዓትም እንዲህ ማየት ይቻላል። በኢትዮጵያና በየመን መካከል ያለው የቡና ትስስር ዛሬም ድረስ በባህላዊ ስነ ስርዓቶች ውስጥ ይንጸባረቃል። ጀበናን ብንመለከት በኢትዮጵያ የምንጠቀምባት ጀበናና በየመን የሚጠቀሙባት ጀመና ቅርጻቸውና አገልግሎታቸው መንታ ነው። ዝንጅብልና ቅመማ ቅመምንም ብናነሳ ሁለቱም ሀገራት ቡናን ከዝንጅብልና ከተለያዩ ቅመሞች ጋር የማፍላት የቆየ የጋራ ባህል አላቸው። ቡና ቁርስን አይረሴ ነው። በኢትዮጵያ ቡና በቆሎና በሌሎች የቡና ቁርሶች የሚታጀብ ሲሆን በየመን ገጠራማ አካባቢዎች ደግሞ ቡና ከጥራጥሬዎች ጋር የመቅረብ ተመሳሳይ ባህል አለው። አንድ ዘር በሁለት ምድር። ሳይንሳዊ ጥናቶች እንደሚያረጋግጡት ከሆነ በየመን የሚገኙት ጥንታዊ የቡና ዝርያዎች በቀጥታ ከኢትዮጵያ የዘር ግንድ የተወሰዱ ናቸው። ይህ ማለት በየመን ተራራዎች ላይ የሚበቅለው ቡና የኢትዮጵያዊው ቡና የልጅ ልጅ ነው ማለት ይቻላል። ቡና በኢትዮጵያና በየመን መካከል ያለው ግንኙነት ከንግድ በላይ መሆኑን ትልቅ ማሳያ ነው። አንዱ አምርቶ ሌላኛው ለዓለም አስተዋውቆ ዛሬ ዓለም በየጠዋቱ የሚጠጣው ይህ መጠጥ የሁለቱን ሀገራት የታሪክ አሻራ ይዞ ይዞራል። ለዋልዛ ሚዲያ ተከታታዮች እናንተ ቡና ስትጠጡ መነሻው የት እንደሆነ አስባችሁ ታውቃላችሁ? የትኛው ሀገር ቡና ይበልጥ ይጣፍጣችኋል? የኢትዮጵያ ወይስ የየመን?